እግዚአብሔር ይባረክ። ይሄን እንግዲህ ጊዜ ሰጠን እግዚአብሔር ነው። እግዚአብሔር ደግሞ ሊናገረን ዛሬ ይፈልጋል። እግዚአብሔር የሚናገረን የራሱ መንገድ አለው። እግዚአብሔር የሚናገርበት እግዚአብሔር ቃሉን የሚያሰማበት የራሱ መንገድ አለው። ዛሬ የመልእክታችን ርዕስ እህታችን ቅድም እዚህ ጋር ቆማ ትንሽ ከላዩ ላይ ትጨርፍ ነበር ወይ ትጨርሰው እያልኩኝ ነበር። አልጨረሰቸውም፣ ግን መንፈስ አንድ ነው። ይሄ ምስክርነት ነው። እግዚአብሔር ለእናንተ ይህንን ቆርጧል ማለት ነው። እግዚአብሔር የተመሰገነ ይሁን። እና ወደ ጸሎት ከመሄዴ በፊት አንድ ጊዜ የእሷን የእህቴን ስብከትና የኔንም ለማነጋገር አንድ ጊዜ በገጠር እያገለገልን እያለ ትልቅ ህዝብ ነው ያለው እና በጣም ብዙ ህዝብ ነው እና ከየት መጣ ሳይባል አንድ እዛ ጉባኤ መካከል ተገኝቷል። ከዛ በኋላ ተገኝቶ ሰው ጸሎት ላይ እያለ እሱ መጥቶ መድረክ ይዟል። ያብዱ ማለት ነው። እና መድረክ ይዞ ዛሬ ለእናንተ የምናገረው ቃል ስለ ማቴዎስ ነው አለ። ስለ ማቴዎስ ለነግራቸው ነው። ቀና ሲሉ እሱ ነው አውሩዱት ይባልና ይወርዳል። ከዛ በኋላ በሚቀጥለው ደግሞ ፕሮግራም መሪው ይወጣና ወገኖች እኔ ተዘጋጅቼ የመጣሁበት ማቴዎስ ነው ሲል እብዱ ብድግልና ታዲያ ምን ለየን? እኔም ማቴዎስ እሱም ማቴዎስ አለ። ዛሬ በማቴዎስ ቆርጦላቸዋል እና ዛሬም እግዚአብሔር አምላክ እዚህ ክፍል ላይ ባለው እህቴ ባለችው የሚበልጥ ነገር ከፊት አለ ነው። አሜን አሜን። የሚበልጥ ነገር ከፊት አለ። ይሄ ነው የምናስበው። ምክንያቱም ገና 8 ቢሊዮን ህዝብ ነው የዓለም ህዝብ። ከ8 ቢሊዮን ህዝብ ገና 1 ቢሊዮን አልዳነም። አይ ሰፋ አድርጉት። ይሄንንም ገና ሰፋ ብሎ የሚሰራ ራእያችንን ማስፋት ነው ያለብን፣ ከፍ ማድረግ ነው ያለብን። ስለዚህ መልእክቴ የሚበልጥ ነገር ከፊታቸው አለ። ያኔ ነው የምንወጣው። እዛው በድብኝት ውስጥ ስንሄድ አይደለም፣ አርቀን ስንመለከት ፈታ የሚያደርገን ያኔ ነው። ስለዚህ የተጣበበ ነገር ሳይሆን የሰፋ ነገር ከፊታቸው አለ። ጌታ የተመሰገነ ይሁን እና ቤተክርስቲያን እንደዛ መሆን አለባት። እንጸልያለን። ቆመን እንጸልያለን። እስኪ አንተ የተባረከ እስራኤል ተስፋ እግዚአብሔር ሆይ ልዑል ቃሉን ሰጠ፣ ምድር ደግሞ ተናወጠ ይችላል። ስለዚህ በመካከላችን ስላለ ከዘላለም እስከ ዘላለም ስምህ ይባረክ። ጌታ እግዚአብሔር ሆይ ልታስተምረን፣ ልትናገረን አንተ ከኛ ጋር ነህ። ክብርህን ልትገልጽ አንተ ከኛ ጋር ነህ። እግዚአብሔር አምላኬ ሆይ በዚህ ጉባኤ መካከል አንተ ተመላለስ። ይህንን ጉባኤ ሊያስር የሚፈልግ በቨርጂኒያ ዙሪያ፣ በአሜሪካን ዙሪያ፣ በአምሳዎቹ ስቴት ላይ የሚሰራ የክፉ ኃይል ያ ዳንኤል በሚጸልይበት ጊዜ እነሆ እግዚአብሔር አምላክ ጸሎቱ ወደ እሱ እንዳይደርስ 21 ቀን ተዋጋኝ ያለው ያ የፋርስ መንግስት ዛሬም ጌታ እግዚአብሔር እንደዚሁ የሚዋጋ የክፉ ኃይል ሁሉ እሰሩ ብለሃልና በኢየሱስ ስም እናስራለን። ያሰራችሁት የታሰረ ይሆናል ብለሃል። አሰር ነው። በኢየሱስ ስም አሰር ነው። አይምሮን የሚይዝ ህሊናን የሚይዝ ደስታን የሚይዝ ሰላምን የሚይዝ ማንኛው ክፉ ነገር ሁሉ በኢየሱስ ስም የታሰረ ይሆን። ሰማይ በእኛ ላይ ይከፈት ጌታ። ለልባችን ወደ ቋጠሯችን አንተና መንፈስ ቅዱስ እኔ አልታይ፣ አንተ ብቻ ታይ። አንተ ብቻ ከፍ በል። ከፍ ስትል ከፍ እንላለን። ከብረ ስትታይ ከብራለን። አንተ ቅደም የናዝሬቱ ኢየሱስ። ለዚህ ለጉባኤ የሚሆነውን አንዲትም ቃል ቢሆን ወደ ልባቸው ላክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። እንቀመጣለን። አዲስ ነገር ያልነገርኳችሁ በጣም አብረውኝ በኢትዮጵያ የአባቴ ወዳጅ የነበሩ ጎረቤት
አንድ ጎረቤቱን ጀነራል እዚህ በማየት በጣም ነው ደስ ያለኝ እና ጀነራል ስለኔ ምናልባት ብዙ ነገር ይሆናል እና እኔ እዚህኛው የአባቴ እንትን በግቢ ውስጥ ሆኜ ስዘምት እሳቸው በራሳቸው ግቢ ሆነው መዞሬን ይቀዱ ነበር። እውነት አይደለም ጀነራል? እና ነገሩኝ እና እኔ እኮ ቀዳ ነበረ ይሉኝ ነበር። እግዚአብሔር የተባረከ ይሁንና ዛሬ ደግሞ እዚህ መሀል በማየቴ በእውነት እግዚአብሔርን እጅግ አመሰግናለሁ። ከጥንትም ጀምሮ ጌታን የሚወዱ ናቸው፣ እግዚአብሔርን የሚያገለግሉ ናቸው በቃለ ሕይወት ቤተክርስቲያን። ስለዚህ ዛሬ ደግሞ እዚህ ወጣት ሆኖ ስላየኋቸው እግዚአብሔርን አመሰግናለሁ። ክብር ለእግዚአብሔር። ዛሬ የምንመለከተው እንግዲህ በዕብራውያን ውስጥ ያለውን አጠቃላይ ዋና ዋና ሀሳቦችን ነው። የሚበልጥ አዲስ ነገር ከፊታችሁ አለ በሚል ነው ማስተምረው። ባለፈው ካየነው ይልቅ አሁን የምንመለከተውና የምናየው ነገር ከፊታችን አዲስ ነገር እንዳለ ካላየን በስተቀር የክርስትና ሕይወት የሚቆም ሕይወት ነው። የሚያንቀሳቅሰው የሚጎትተው እንደ ፉርጎ ከፊት ለፊት እየሄደ የሚስበው ነገር ያስፈልጋል። በዚህ በዕብራውያን መጽሐፍ ውስጥ የምናየው የዕብራውያን ምዕመናን ከደረሰባቸው የተለያዩ ፈተናዎች የተነሳ ወደፊት መጓዛቸውን ትተው ዓይናቸውን በጊዜው ባሉት በብሉይ ኪዳን ባሉት አገልጋዮች ላይ አድርገው ነበረ። ይህን ብዙ ጊዜ ሳትማሩት አትቀሩም። ግን እግዚአብሔር ቃል በጊዜው ሲመጣ ደግሞ እንደገና ሊፍት ሆኖ ያነሳል። ስለዚህ እነዚህ ዕብራውያን መልእክትን የጻፈው ሐዋርያው ጳውሎስ ሲናገር ለምንድን ነው ጉዟችሁ የቆመው? ለምንድን ነው ወደ ብሉይ ኪዳን የዞራችሁት? መጀመሪያ ክርስቶስ እንደሚበልጥ ሆኖ በውስጣችሁ ተስሎ ነበር። የእግዚአብሔር ኃይል የእግዚአብሔር ክብር ከእናንተ ጋር ነበረ። ስለዚህ በዚህ ክፍል ላይ እንደምንመለከተው ሐዋርያው ጳውሎስ በሚናገርበት ጊዜ ክርስቶስ እንደተሳለ ሆኖ በፊታችሁ ቆሞ ነበረ። አሁን ወደ ኋላ እንድትመለሱ ያደረጋቸው ነገር ምንድን ነው ብሎ ጸሐፊው ሲመራመር ለካ የብሉይ ኪዳን የነበሩት በዛን ዘመን ያሉት ምዕመናት በሙሉ ዓይናቸውን ከሚበልጠው ሁሉም ጠቅልሎ ከያዘው ከክርስቶስ ላይ አንስተው በዘመኑ ወደ ነበሩት በብሉይ ኪዳን ወደ ነበሩት ታላላቅ የእግዚአብሔር ሰዎች ፊታቸውን አዞረው ነበረ። ምንጊዜም ሰው ከእግዚአብሔር ላይ ዓይኑን ሲያነሳና በጉዝ ላይ ዓይኑን በሚያደርግበት ጊዜ ለካ መድከም ይመጣል። ባል ከእግዚአብሔር ላይ ዓይኑን አንስቶ ሚስቱ ላይ ካደረገ፣ ሚስት ከእግዚአብሔር ላይ ዓይኑን አንስታ ባሏ ላይ ካደረገች ለካ ጉልበት ሁሉ ይዝላል። ስለዚህ ምን አሉ? ከሙሴ የሚበልጥ ማን አለ አሉ። ሙሴ እኮ እጅግ ታላቅ ነው፣ እስራኤልን ያሻገረ ነው። ከዚህ በላይ ምን እንፈልጋለን? እኛ ሙሴን ካገኘን በቃን ብለው የሙሴን ስም ብቻ ማግነን ጀመሩ። ዕብራውያን ጸሐፊ እንደዚህ አለ፣ ኧረ ተው፣ ከሙሴ የሚበልጥ እኮ አለ። ምክንያቱም ሙሴ እንደ ሎሌ በቤቱ ላይ የታመነ ነው። ክርስቶስ ግን እንደ ልጅ ነው። የቱ ይበልጣል ታዲያ? እንደ ሎሌ ሆኖ የታመነው ነው የሚበልጠው ወይስ የክርስቶስ ኃያልነትና ታላቅነት ነው የሚበልጠው እያለ ይናገር ነበር። ሙሴ እኮ የመጣው ታላቁን አሻጋሪ ኢየሱስ ክርስቶስን ሊያጎላ ነው የመጣው። ከክርስቶስ የሚበልጥ እንደሌለ ሙሴን አይተው ሙሴ ወደ ስጋዊ ሀገር ሲያስገባ፣ ክርስቶስ ግን ወደ መንግሥተ ሰማያት ነው ያስገባው። ምን ያገናኘዋል? ስለዚህ የሚበልጠውን ነው የያዛችሁት። ከፍ እያደረጋችሁ የሚሄደውን ነው የያዛችሁት። በትክክለኛ ባቡር ላይ ነው የተሳፈራችሁት። ክርስቶስ በሚነዳው ክርስቶስ የዛ የመርከቡ መሪ በሆነበት ላይ ነው ያላችሁት። አይቆምም። እየጨመረ ነው የሚሄደው። እየጨመረ ነው የሚሄደው። የተለያዩ ፈተናዎች፣ የተለያዩ ማዕበሎች ቅድም እህቴ እንዳለው ወንድሜም እንዳለው ቢመጣ እንኳን ይዞ የሚያሻግር ነው የክርስቶስ። ሙሴ ግን በምድራዊ ነገር ነው ወደ ከናን ሊያስገባችሁ ነው ያሻገራችሁ። ያ ግን ወደ መንግሥተ ሰማያት ሊያስገባችሁ ነው። ስለዚህ ለምን ይቀዘቅዛል እምነታችሁ? ዓይናችሁ ለምን በሰዎች ላይ ታረጋላችሁ? ለምን በሙሴ ላይ ታረጋላችሁ? ሙሴ የመጣው ኢየሱስን ሊያጎላ ነው። ሙሴ የመጣው የኢየሱስን ታላቅነት ሊገልጥ ነው። ቀጥሎ ደግሞ እሺ የሙሴ ደግሞ ከቀረ ግድ የለም አሮን አለናል። አሮን እኮ ብቻውን ነው ወደ መቅደሱ የሚገባው። ቅድስት ቅዱሳን ድረስ የሚሄደው እኮ የኛ አሮን አለናል። ኧረ ተው፣ ምን ነካችሁ? በቃ አሁን ወሬ ሁሉ ምኑ ሁሉ ወደ ብሉይ ኪዳን መዞር ሆነ። ጥሶ የሚወጣ ጠፋ። ዛሬ በመካከላችሁ የሚጥስ ሰው እግዚአብሔር ያምጣ። ከአካባቢው ነገር የሚጥስ አርቆ የሚያይ ዝባዝንኬ
የማይከተት ሰው ያስፈልገናል፣ ምዕመን ያስፈልገናል ወገኖች። በእውነት የሚገርም ነው። ምን ማለታችሁ ነው አለ። የአሮን ክህነት እኮ ታላቁን ካህን ኢየሱስን ሊያሳይ ነው የመጣው፣ የሚበልጠውን ካህን። ያ የአሮን ክህነት ኃጢአትን የሚሸፍን ነው፣ ሕሊናን አያነጻም። ይሄኛው ክርስቶስ ግን ኃጢአት መሸፈን ብቻ አይደለም፣ ያኮ ራስን ማታለል ነው። ሕሊናው እያለ በደሉ እያለ በጉ ስላንተ ታርዶልሃል እርሳው ቢባል እሺ ብሎ ያፈሳል፣ ግን ሕሊናው ይከሰዋል። ምክንያቱም ሕሊና የሚባል ዳኛ እግዚአብሔር በሰዎች ውስጥ አስቀምጧል። ከዛ ከሚከሰው ነፃ ሊያወጣ የሚችል የናዝሬቱ ኢየሱስ፣ ከተሰወረው ነገር ነፃ ሊያወጣ የሚችል የናዝሬቱ ኢየሱስ፣ ከክህነት ሁሉ የሚበልጥ ክህነት ያለው ኢየሱስ። የአሮን ክህነት እኮ የሚሞት ነው። በዛን ዘመን የነበሩ ችግራቸውን ጭንቀታቸውን ሁሉ ለካህኑ ይነግራሉ። ነግረው ቀጠሮ ይቀጠራሉ። መልሱ ሳይመለስ ካህኑ ይሞታል። ይሄኛው ግን ሞትን አሸንፎ የተነሳ ነው። የዛሬ 20 ዓመት የነገራችሁት፣ የዛሬ 50 ዓመት የነገራችሁት አይሰረዝም። ሃሌሉያ! እንደገና ደጋግሞ ማውራት የለም። ያኛው ክህነት ሲሞት ግን ሌላ ካህን ሲነሳ ምን አልክ ነው የሚለው ተመልሶ። ምን ነበር ያልከኝ? ምን ነበር ያቀረብሽው? ምን ነበር ስትቀው የነበረ የዛሬ 20 ዓመት? አያውቀውም፣ አዲስ ነው እሱ። ስለዚህ ወገኖቼ በዚህ ክፍል ላይ የምንመለከተው የሚያስገርም ነገር ነው። ተዉ ነው የሚላቸው። ተዉ፣ ወደ ኋላ ማርሽ አታስገቡ፣ ወደፊት ሂዱ። እግዚአብሔር ለእናንተ ያስቀመጠው ክብር አለ ነው የሚላቸው። ለእናንተ አዲስ ነገር። እንዴት አዲስ ነገር የለም? አዲስ መቅደስ አለ እኮ፣ አዲስ ኪዳን አለ እኮ፣ አዲስ ሕይወት አለ እኮ፣ አዲስ ተስፋ አለ እኮ። እንዴት አዲስ ነገር የለም? ሰው ኢየሱስ ክርስቶስን ይዞ የሰማይ የምድር ጌታን ይዞ እንዴት አዲስ ነገር የለም? አለ አዲስ ነገር እያለ ነው ሐዋርያው ጳውሎስ የሚናገረው። ስለዚህ የክርስትና ሕይወት ትልቁ ውድቀት አዲስ ነገር የለም ስንል ነው። ከእንግዲህ ነገር ሁሉ አበቃ፣ የምናየው ነገር የለም፣ ሕይወት ይኸው ነው። ጠዋት ቤተ ክርስቲያን እንሄዳለን፣ ልክ ኦርቶዶክስ አስቀሩብኝ ልምታደግ እንደገና ኖ፣ የክርስትና ይለያል። ለምን? እርሱ አዲስ ስለሆነ ሁልጊዜ በእኛ ሕይወት አዲስ ነገር ያደርጋል። በፈለገው መንገድ አዲስ ነገርን ያመጣል። አዲስ ነገርን በሕይወታችን ውስጥ ይተክላል ወገኖች። መጽሐፍ ቅዱስ ኢየሱስ ሲናገር ማለዳ ማለዳ አዲስ ነው፣ ታማኝነት ደግሞ ብዙ ነው ይላል። ጥቅሱ እዚሁ ላይ ስላለ ስለማነበው ነው መጽሐፍ ቅዱስን ያልከፈትኩት፣ አብሬ ነው የምጽፈው ከሎቴ ጋር። ስለዚህ ነው። ስለዚህ ዕብራውያን ጻፊ የሚበልጥ ነገር ከፊት የለም፣ ስለዚህ አትበሉ፣ ሩጫችሁን አታቁሙ፣ የሚበልጥ ነገር አለ። ኢየሱስ ክርስቶስ ይበልጣል። ከሙሴም ይበልጣል ኢየሱስ ክርስቶስ። ቅድም እንዳልኳችሁ ከአሮንም ይበልጣል ኢየሱስ ክርስቶስ። ይሄ ብቻ አይደለም፣ እንደገና ኢየሱስ ክርስቶስ ደግሞ ከኢያሱም ይበልጣል። ኢያሱ ምድራዊ ረፍት ነው የሰጠው። ይሄ ግን የምትከተሉት ኢየሱስ ነፍስን የሚያረካ ውስጣዊ ነገርን ሁሉ የሚለውጥ እውነተኛ ረፍትን የሚሰጥን ጌታ ነው የያዛችሁት። ስለዚህ ክርስቶስን ከያዛችሁ፣ እሱ ላይ ከተንጠለጠላችሁ መንገድ ላይ የሚቀር ሰው የለም፣ መንገድ ላይ የሚወርቅ ሰው የለም። አሮን ላይ ከተንጠላጠላችሁ ግን፣ ኢያሱ ላይ ከተንጠላጠላችሁ ግን፣ ሙሴ ላይ ከተንጠላጠላችሁ ግን እንኳን እናንተ ሙሴም ቀርቷል፣ ሳይሻገር ቀርቷል። ነገር ግን ኢየሱስ ላይ የተንጠለጠለ ኢየሱስ ክርስቶስን ተስፋ ያደረገ ሰው ኃይሉን እያደሰ ይሄዳል፣ ጉልበቱን እያደሰ ይሄዳል። እግዚአብሔርን ተስፋ የሚያደርጉ አያፍሩም ይላል። ኃይላቸውን እንደ ንስር ምን ያደርጋሉ? ያድሳሉ፣ በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም ይላል። ስሙ ይባረክ። ስለዚህ ወገኖቼ እግዚአብሔርን ተስፋ በምናደርግበት ጊዜ ኃይላችንን እየጨመርን ነው የምንሄደው። ስለዚህ የማይቋረጥ ከውስጥና ከውጭ የሚነሳ የተለያዩ ፈተናና ተግዳሮቶች ሊሆኑ ይችላሉ። ግን እንዴት ይቻላል? እንዴት እንችላለን? ይህን ሁሉ አልፈን የእግዚአብሔር ታላቁን በረከት ጋር ለመድረስ እኮ አቅም የለንም። ተበርቡረናል፣ ተዘርፈናል። ብዙ ሕይወታችን እንደ ድሮ አይደለም። ለምን? ዛሬ መጽሐፍ ቅዱስ መልስ ይዞ መጥቷል። ጌታ ኢየሱስ መልስ ይዞ መጥቷል። 4 ነገሮችን አሳያቸዋል። አንደኛ ይላል ዕብራውያን ጻፊ የእግዚአብሔር መለኮታዊ እርዳታ አለ ይላል። ዕብራውያን ምዕራፍ 12 እንግዲህ እነዚህን የሚያክሉ ምስክሮች እንደ ዳመና ሃሌሉያ በዙሪያችን ካሉ፣ እኛ ደግሞ ሸክምን ቶሎ የሚከብደንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ ይላል። የመጀመሪያ ሐዋርያው ጳውሎስ የሚለው ምንድነው? ይቻላል።
ፈተናዎችን ቢኖሩ ችግሮችን ቢኖሩ ውጣ ውረዶችን ቢኖሩ አልፎ መሄድ ይቻላል አለ። እንዴት ይቻላል እንዳይሉ ይሄንን ዕብራውያን ምዕራፍ 12 አመጣና እንግዲህ እነዚህን የሚያሉ ምስክሮች ስል እዛ 12 ላይ ካለ መልስ አናገኝም። እነዚህ ምስክሮች እነማን ናቸው? በምዕራፍ 11 ላይ ያሉትን ነው ለካ የሚያውቅ። እንግዲህ ያው 11 ይጨርስና እንግዲህ ብሎ የምነሳው ከነሱ ነው። ሁልጊዜ እንግዲህ ካለ ወደ ኋላ እንግዲህ የተነስቶ ነው እንግዲህ ያለ። እነዚህ እንግዲህ የተባሉት አባቶች ናቸው። አባቶች አይቻልም ስንል ይቻላል። ምዕራፍ 11 ላይ ሆነ ይቻላል። ሃሌሉያ! አንቺ ቤተክርስቲያን እግዚአብሔር እንደዚህ ነው የሚለው፣ ይቻላል። ለካ መከራን አልፎ ችግርን አልፎ መሄድ ይቻላል። ይሁናል። ዮሐንስ በፈላ ዘይት፣ ዳንኤል በአንበሳ መንጋጋ፣ እንደዚህ እነ ጌዴዎን በሰይፍ እያለ ይተነትናል። ምዕራፍ 11 ብታዩ እነዚህን አባቶች የረዳ እንደ በግ ሲገፈፉ አሁን ምን አየህ ልትሉ ነው እናንተ? በቁም እያሉ እንደ በግ ሲገፈፉ ቆዳቸው ሲወጣ በፈላ ዘይት ውስጥ ሲገቡ እንደው እንኳን ገብታችሁ ቀርቶ ዘይቱ ሲፈላ እንኳን እንደው ወይ በፈላ ውሃ ይቀየርልኝ እንኳን ያሰኛል። የዘይትና የውሃ ይለያል። ያ እየፈላ እያለ ሊቀቀሉበት እያለ ነገር ግን ቆሟል። አሁን ዘይቱ ውስጥ ከገባ በኋላ ምንም አልሆንም። ቢቸግራቸው ወሰዱና ፊትም ወደ ሴት ላይ ወረወሩ። ጭራሽ እዛ ደግሞ ተመቸው። ሰማይ ተከፍቶ ይኸው ራእይን መጽሐፍ እዛ ጻፈልን። አይ ኢየሱስ! በየትም ቦታ እኮ ምን ተስኖት ምን ተስኖት ነው ስሙ ይሳነዋል፣ የትም የተወረወረበት ቦታ ላይ። ስለዚህ እነዚህ አባቶች በእንደዛ አይነት ሁኔታ ያጸናቸው ጉልበታቸው አይደለም። ተስፋዬ፣ አስቴር፣ ከበደ ስማ፣ ያጸናቸው የጠራቸው ነው። ያጸናቸው የሞተላቸው ነው። ያጸናቸው ከግብፅ ምድር ያወጣቸው ሰማይ ምድር የፈጠረ ጌታ ነው። እኔ እናንተንም ዛሬ የሚያጸና። ስለዚህ ለምን ተስፋ ትቆርጣላችሁ ነው የሚላቸው። ለምን እነሱን ያጸና እግዚአብሔር ዛሬ ደግሞ ማንን ሊያጸና ይችላል? እናንተንም ሊያጸና ይችላል። አሜን አሜን። ያጸናኛል በሉ እስኪ። ያጸናል። መጽሐፍ ቅዱስ አጥቼ ነው ያመጣሁት፣ ከራሴ አይደለም እየሰበኳችሁ ያለው ቃሉ ነው። እንግዲህ እነዚህን የሚያሉ እንደ ዳመና ምስክሮች ሊመሰክሩብን አይደለም፣ ሊፈርዱብንም አይደለም እኮ እኔ ነው። እኛን ያጸና አምላክ በዚህ ሰዓት ውስጥ በዚህ መከራ ውስጥ ከአንበሳ መንጋጋ ውስጥ ከሚነድ ዳንኤል፣ ሚሳቅ፣ ሲድራቅ፣ አብደናጎ ሲቃጠሉ እንዳይቃጠሉ ከዛ ሰዓት ውስጥ ያ ሁሉ ታዲያ ለምን ገቡ ብትል ዛሬ እኛ እነ ዳንኤል እሳት ውስጥ ባይገቡ የዳንኤል አንበሳ ውስጥ ባይገባ የዳንኤል አምላክ ዳንኤልን ከአንበሳ ያዳነ እንል ነበር? ሲድራቅ ሚሳቅን ከውሃ ከዛ ከእሳት ባድን ሲድራቅ ሚሳቅን ከእሳት ያወጣ የሚለውን እናገኝ ነበር። ስለዚህ በመከራ ውስጥ የምናልፈው ምንድነው? ነገ እግዚአብሔር ምን አደረገላቸው ቢባል እግዚአብሔር ያደረገውን ነገር እንድንናገር በመከራ ውስጥ ያሳልፈናል። ኢሳይያስ 43 ላይ በውሃ ውስጥ ባለፈ ጊዜ ይላል፣ በወንዞች ውስጥ ባለፈ ጊዜ ይላል አሰጥሙም። እኔ እግዚአብሔርን እንዲያልኩት እንደው ተንቀጥቅጠን በእሳት ውስጥ እንድናልፍ ከምታረግ በውሃ ውስጥ ወንዞች ውስጥ ከተን መከልከል አትችልም ወይ? ከወዲሁ በቃ አንጠፋም አይደል ብንገባ። ስለዚህ ማንጠፋ ከሆነ ባትከተንስ ደስ ይላል አይደል? እሳት ውስጥ ባትከተንስ። ነገር ግን እግዚአብሔር ለምን ነው የሚያደርገው? ከእሳትም የሚያድን አምላክ። ምንም የማንሆን መሆናችንን ወርቅነቱ የሚታወቀው እሳት ሲበዛበት ነው። 24 ካራት ምን ከምራምን የሚባለው መለካው ምንድነው? ስለ እሳት ነው አሉኝ አንድ ጊዜ የወርቅ ቤቶች። እንዴ በምንድን ነው ዋጋ ያወጣችሁት ለዚህ ለወርቅ ስል? በእሳቱ። ምንድነው እሳቱ? የትኛው ነው እሳቱን የሚችል? ለካ እሳት በእሳት ውስጥ ባለፈ ጊዜ እሳቱን የሚችለው ነው ዋጋውን ትልቅ የሚሆነው። ስለዚህ በእሳት ውስጥ ባለፈን ጊዜ ዋጋችን እየጨመረ ነው የሚሄደው። ሞገሳችን እየጨመረ ነው የሚሄደው። እሳቱ ምንድን ነው የሚያደርገው? ገለባውን ነው የሚበላው። ምንም አንሆንም እኛ፣ ገለባውን ነው የሚበላው። አንድ ጊዜ አንድ ሰልፍ ተነሳ በእኛ ቤተክርስቲያን ዙሪያ። ንጉሴ ስለዚህ ሰልፍ ምን ትላለህ? ስለዚህ ውጊያ ምን ትላለህ አሉ። እኔ የምለው አዎ ይሄ እሳት መጣ አይደለም፣ አዎ ወርቁን አይነካም። ገለባ ካለ ውስጣችን ቆንዶ በተለያየ ቆሮቆንዳ ካለ ምን ካለ እሱን ጠርቀን ጋርገ ይወስዳል እንጂ አንቺ እያበብሽ ነው የምትሄጂው። አሜን። እየፈካ ነው የምትሄደው። ምንም ምንም ያው ኃይል ያለው እሳቱ በገለባ ላይ ነው። በወርቅ ላይ ኃይል የለውም፣ በብር ላይ ኃይል የለውም፣ በመዳብ ላይ ኃይል የለውም። ያሳምረዋል።
አድርጎ ይሄዳል። ክብር ለእግዚአብሔር ነው። እኛስ እያበብን እንሄዳለን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ዕብራውያን ጸሐፊ እነዚህ እንደ ዳመና የዳመናን ያህል በስተው ምስክሮቹ እጅ አውጥተው አረ የኔ ምስክርነት ስማተው ከበደ ምንም አትሆንም። ዮሐንስ ብድግልና አረ እኔን የኛ ምንም አትሆንም። እንደገና እነ ፊልጶስ ብድግሉና አረ እኔን ምንም አትሆንም። የውዴ ምን ሆንኩኝ ኢየሱስን ይዤ ኢየሱስ አጨብጭቡ ለተስገለጽ ህዝቡን በባህር ከፍሎ ያሻገረ ነው ይላል። ግብፃውያኖች ግን ሲዋኙ ሲሞክሩ ሰጠሙ ይላል። እኛ በሙከራ እንሄድም። እኛ በእምነት ነው የምንንቀሳቀሰው። እግዚአብሔርን በማየት ነው የምንንቀሳቀሰው። በፍቅር ነው የምንንቀሳቀሰው። በእምነት ነው የምንንቀሳቀሰው። በደስታ ነው የምንንቀሳቀሰው። ስለዚህ የእግዚአብሔር ድል የእግዚአብሔር ደስታ ሁልጊዜ ምን አለ? ከፊታችን አለ። ሁለተኛው አባቶችን ብቻ አይደለም ይላል ዕብራውያን ጸሐፊ። ታዲያ ማንን ነው? ልጁንም ኢየሱስ ክርስቶስን በመስቀል ላይ አጽንቷል ይላልና የት ላይ? እዛው ዕብራውያን ምዕራፍ 12 ላይ በመስቀል ላይ ታግሶ ይላል። መከራውን ሁሉ በመስቀል ላይ ታግሶ የጸናውን አስቡ። ማን ነው በመስቀል ላይ የታገሰው? የናዝሬቱ ኢየሱስ ክርስቶስ ልጁን ኢየሱስን አጽንቶታል። አዎ። እንዴት ሰው እንደዚህ ተዘርግቶ ምስማር ላይ ብቻ ተንጠልጥሎ፣ አንዳንድ ሰዎች እንደዚህ ይላሉ። ያን ጊዜ መለኮታዊ ኃይል መጥቶ ስጋውን ሁሉ ሸፍኖለት ኢየሱስ አሁን እዛ መስቀል ላይ ያለው በመለኮት ነው ይላሉ። ኖ እንደ ያ ከሆነማ ዳኝ ሊሆን አይችልም። እንደኛ ሆኖ ነው። ክብሩ ለማን ይሁን ታዲያ? ለእግዚአብሔር ላስቻለው። የፈተናው ማነስ አይደለም አንተን ያቆመ። የችግሩ ማነስ አይደለም አንቺን ያቆመሽ። ችግሩ ከባድ ነው፣ ፈተናው ከባድ ነው። ግን እዛ መስቀሉ ላይ መስቀል ስለመሰቀል አለ እያንዳንዱ የራሱ መስቀል አለ። እዛ መስቀሉ ላይ እንድትጸኑ ያደረጋቸው ግን ማን ነው? እግዚአብሔር ነው። ለእያንዳንዳችን መስቀል የሚሰጠው እንዳቅማችን ነው። አንድ ጊዜ አንድ ሰው እግዚአብሔር ሆይ እያለ ሁለት ሆነው ወደ እግዚአብሔር መጮህ ጀመሩ። እግዚአብሔር ከዚህ መከራ ውስጥ አውጣን፣ ከዚህ ድህነት ውስጥ አውጣን፣ ከዚህ ፈተና ውስጥ አውጣን፣ አንድ ቀን እንኳን እንደው ለሌላው ተርፈን እስከ መቼ ባዶ ሆነን ሲል እግዚአብሔር አምላክ መጣና በህል ትላልቅ መስቀል ሰጣቸው ይባላል። ረጅም የሚጎተት እሱ እዚህ ጋር ነው። የክርስቶስ አጠር ይላል አለ ማለት ነው። የእነዚህ ግን መስቀሉ ግን እንትኑ ያለው እዛ ጋር ነው እግሩ። እነሱ ግን እዚህ ጋር ተሸክመው ይጎትቱታል። ይሄን ሁለት ሰጣቸው። በኋላ አንዱ ቆመና መንገድ ላይ ጉዞ ጀመረ። ሂዱ እዛ ተራው ላይ ተማሩ ተሻገሩ ተጓዙ አላቸው። እሺ አንዱ መንገድ ላይ ቆመና ይሄን ሁሉ መስቀል ላይ ተፈለገው አለ። አዎ ታዲያ ይሄን ሁሉ ደግሞ የሚጎትተው ምንድን ነው? ስለዚህ በልኩ አድርጌ አስተካክዬ ቆርጫ ከዛ ኪስ ውስጥ ከተት አድርጌ እሄዳለሁ። ዋናው መስቀሉ ነው የሚፈለገው አለ። ከዛ በኋላ እንዳለው አከራከመና አሳጣራትና ግላሻል አርጎ ጉዞውን ጀመረ። ያ ደግሞ አንደኛ ጎጎን ያለው አይ ያሸከመኝ ለምክንያት ነው፣ መቆረጥ ቢያስፈልግበት ራሱ ቆርጦ ይሰጠኝ ነበር። ስለዚህ በፍጹም ይህንን አልተውም አለና ተሸክሞ መጓዝ ጀመሩ። ከዛ በኋላ ልክ ማዶ የሚያብረቀርቅ የወርቅ ተራራ አለ። ማር ቢፈልጉ ማር፣ ወርቅ ቢፈልጉ ወርቅ፣ የፈለጉትን የሚያመነጭ ተራራ ከፊታቸው አለ። ማዕከሉ ላይ ግን ትልቅ ገደል አለ። ምን ያው እንግዲህ የእግዚአብሔር ነገር አለ። ምን ወርቁን አሳየህ፣ ማሩም እዛው አለ አልከን፣ ሁሉ በረከቱም እዛው አለ አልከን፣ ብሩም እዛው አለ አልከን፣ ገደል አደረክብን። ምን እናርጋለን? ይሄን አይቼ እኮ ነው መስቀሉን የሰጠኋችሁ፣ አጋድምና ተሻገርበት አለ። ለሰጠኝ ምክንያት አለው። አላወርድም፣ አልቆርጥም፣ መስቀሉ ለእኔ ነገ መሻገሪያ ነው ብሎ የያዘ ሰው እሱ ተሻገረበት። ያኛው ግን ምን ላርጋት አለ። እንዳሰብካት እንደፈለግከው አድርግ፣ እኔ የሰጠው እንድትሻገርበት ነበር። ይሄ ቀረ፣ ያ ሄደ። አስቴር መስቀል ያሻግራል። አሜን። አዲስ ነገር መስቀል ያሻግራል። ወደ ክብር ያሻግራል። ወደ እድገት ያሻግራል። ወደ ሙላት ያሻግራል። መስቀል ኢየሱስን ወደ ክብር አሻግሮታል። የምንከተለውን ሁሉ ያ መስቀል ላይ ኤሎሄ ኤሎሄ ለማ ሰበክተኒ ያለው ጌታ ይዞን ወደ አባቱ ሄዷል። መስቀል ያሻገር። መጥፎ ስም ነው ለመስቀል ያለው። መስቀሉ አበስቶ አቤት ያንቺ መስቀል ኖ መስቀል ክብርሽ ነው። እስኪ መስቀል ክብሬ ነው በል። መስቀል ደስታዬ ነው በል። እስኪ መስቀል ክብርህ ነው፣ መሻገሪያህ ነው፣ ወደ ሙላት መሄጃ ነው። የኢየሱስን መንገድ ከተከተልክ መስቀል
መስቀል መክበራሽ ነው። ፈተና መክበሪያ ነው። ስለዚህ ፈተና የሌለብን ከሆነ እንደውም ያሰጋል ለኛ ነገር እንደሆነ ሁሉ ነገር ስሙስ ከሆነልን ያሰጋል። የምንታየው ክርስትናችን የሚታየው የክርስትና ሕይወታችን የሚታየው በፈተና ውስጥ ነው። ያይቻል እስር ቤት ታስሬያለሁ፣ ከ5 ጊዜ በላይ ታስሬያለሁ፣ ከያፓዎች ጋር ታስሬያለሁ፣ አብረውን እየወጡ ከሚገደሉት ጋር ታስሬያለሁ። ተሰርቼ ነው የወጣሁት። ኃይል ጨምሬ ነው የወጣሁት። ሃሌሉያ! ያን መሰክርላችሁ እንጂ ታድራላችሁ። እግዚአብሔር አስገራሚ ነገር ሰርቶ ነው እግዚአብሔር በዛ ውስጥ ሁሉ ያሳለፈኝ። ብዙ ምስክርነቶች አሉ። በእስር ቤት ውስጥ እግዚአብሔር ያደረገው ነገር የሰራውን ስራ ተአምሩን ብነግራችሁ ለዚህ አንድ ቀን ስጠኝ ትሉኝ ነበር። አሁን ግን ከጊዜ ጋር ስለሚሄድ ይህን ሁሉ ለመናገር አልችልም። ብዙ ሰዎች አረ በዚህ በ45 ዓመት የሆነውን ነገር ሁሉ አልናገርም እያልክ እያለፍክ መቼ ልትናገር ነው ይላሉ። አንዳንድ ጊዜ ደግሞ ሰዎች ይህን ሲናገሩ አይ ይሄ ሰው የራሱን ብቻ ነው እንደሚሰብከው የሚለውን ደግሞ ሊመጣ ስለሚችል እንፈራለን። ግን ክብሩ ለእግዚአብሔር ይሁን። አሜን። ስለዚህ በዚህ ክፍል ላይ ልጁን ኢየሱስ ክርስቶስን በመስቀል ላይ ምን አድርጎታል ይላል? ረድቶታል ይላል። የረዳውን አስቡ። ኢየሱስ ክርስቶስ በመስቀል ላይ በፊቱ ስላለው ደስታ ታገሰ ይላል። መስቀልን የምትታገሰው በፊት ያለውን ክብር ስታይ ነው። አዲስ ነገር ከፊት ያለ ስትይ ነው። ሰይጣን ደግሞ ዳስተር ይዞ ያንን ነው የሚያጠፋው። የነገውን እንዳይታይሽ፣ የነገውን እንዳታስቢ፣ ወደኋላ ዞር ብለሽ እንዳትመለከቺ የነገውን ነው የሚያጠፋው። ባለፈው እሑድ ፎር ኮርነር እያገለገልኩ እያለሁ የሰጠሁት ምሳሌ ይሄንን ነበር። ብትር እዛ ጋር አስቀመጥኩ። ከዛ በኋላ ብትር እዚህ ጋር አስቀመጥኩ። ከዛ በኋላ ሰዎች ምን አልኩኝ? እስኪ ከዚች ጋር አንድ ሰው ጠራውና ከዚች ብትሩ ካለበት እዛ ብትሩ እስካለበት ድረስ እስኪ ዝለላ ፌንታም ሆነ ዝለል፣ የሩጫንም ሕግ ተከትለ ዝለል፣ ብቻ እዛ ሊያገኝ አልኩት። እዚች እንጨቱ እዚች ያለ እግሩ ስር እዛ አለ። ልጁ ወደኋላ ሄደ። ለምን ወደኋላ ሄድክ? ለምን እንደሆነ ኃይል ለማጠራቀም ጉልበት ስታጭ፣ ብርታት ስታጭ፣ ወደፊት የምትራመድበት ሲጨልምብህ ሂድ ወደ ገጠር። ከተነሳህበት ቁምጣ ሱሪ አድርገህ ከኖርክበት ከዛ ተነስ። አንድ ሳንቲም አጥተህ የምትገባበት አጥተህ ሰው ሁሉ ፊቱን ካጠቆረብሽ ከድሮ ታሪክሽ ተነሽ። ማነው ታዲያ እዚህ ያሻገረኝ ትላለህ? ያሻግራል እሱ፣ ያስፈነጥራል እሱ። ኃይል ከኋላ ከሌለ በስተቀር ፌንታ ጋር ለመበገር ሰው መሽቀንጠር አይችልም። እግዚአብሔር ምን አለ? ከግብፅ ምድር በጸናች ክንድ ያዳንኳቸው ነው አይደለህም ወይ? ሶሃት ታዲያ ይህንን አድኜ ከግብፅ አውጥቼ መንገድ ላይ እጥላለሁ ወይ? ከዛ ከበረሃ ውስጥ ያወጣው ሽምግልና እንዲለመልም የረፍት ሰው የማታ እንጀራ አስጠኝላለሁ። አባቶች እንኳን የማታ እንጀራ የሰጠው ሆነ አይደለውም ወይ? እስኪ ጓደኞችህን አብረሃቸው ያሳለፍካቸው የት ነው ያሉት? እስኪ ደብዳቤ ጻፍላቸው፣ እስኪ መስክሩ በላቸው። ምን እንደሚመሰክሩ ታገኛላችሁ። እናንተ ግን ዛሬ እግዚአብሔር ካደረገው አንጻር የተሻለ ነው። ሌላውን እንኳን ለመርዳት የምትችሉበት ቦታ ነው። ለሌላው እንኳን ለመጸለይ ረፍት አግኝታችሁ የምትችሉበት ቦታ ነው ያደረገው። እግዚአብሔር የተመሰገነ አሜን። ስለዚህ ዕብራውያን ጸሐፊ ሁለተኛው ምንድን ነው ያለው? ልጁን ኢየሱስ ክርስቶስን በመስቀል ላይ ረድቷል፣ አንተንም ይረዳል። አሜን። አይረዳሽም እኮ ነው የዛሬ ፈተና። ትቶሻል። ይሄ ሁሉ መከራ ምንድን ነው ይላል እያስቆጠረ። የድሮውን ያደረገልሽን አስቆጥር፣ ግን አሁን ያለሽበትን ፈተና ግን ያስቆጥርሻል። ምን በደል ብናደርግ ነው? እንደው ምን ኃጢአት ቢኖርብን እንደው ምን ያልሽ ብቻ አይደለም። ኖ ስለ ኃጢአት አይደለም፣ ስለ በደል አይደለም። መንገዱ ነው። እየነጠሩ መሄድ፣ እየተፈወሱ መሄድ መንገዱ ነው። እየነጠረ ይሄዳል። ኃጢአት በኃጢአቱ እየጨመረ ጻድቅ በጽድቁ ደግሞ እየነጠረ ይሄዳል። እየነጠርክ ነው የምትሄደው። መንገዱ ነው። ተስፋ ግን አትቁረጥ። 26ኛው የአሜሪካን መሪ ሮዝቨልት የተባለ ፕሬዚዳንት ሆኖ እስኪመረጥ ድረስ ሕይወቱ በመሸነፍ የቀጠለ ነበረ፣ የተሞላ ነበረ። የታወቀ ነጋዴ ለመሆን ሞከረ። ብዙ የንግድ መጽሐፍቶችን አነበበ፣ አልሆነም። ለአሜሪካ ኮንግረስ ተወዳደረ፣ አልተሳካም። ለሴኔተርነት ተወዳደረ፣ አልተሳካም። ለሕግ አውጪ ምክር ቤት ዋና ኃላፊ ለመሆን ተወዳደረ፣ አልተሳካም። ለከተማ ገዥነት ተወዳደረ፣
አልተሳካም። ለከንቲባነት ተወዳደረ፣ አልተሳካም። የተጻፈ ታሪክ ላይ ነው እኮ ማነብላችሁ። እኔ ታውቃለሁ፣ አንብቤ ነው። ለምክትል ፕሬዝዳንትነት ተወዳደረ፣ አልተሳካም። በመጨረሻ ለፕሬዝዳንትነት ተወዳደረ፣ ተሳካ። የደነቀኝ እኔ ውድድር አለማቆሙ። ሰው አሕዛብ ሆኖ ጌታን የማያውቅ ሆኖ እንዲህ ተስፋ የማይቆርጥ ከሆነ አንቺ ኢየሱስ ያለሽ እንዴት ነው? እኔ ከሶስተኛው አላልፍም፣ በቃ እድሌ ነው ነው ብሎ ይሄን ሶስቱን ሞክርና እንደምንም የመጀመሪያዎቹ ይሄ ካልሆነ በቃ እንግዲህ ለመከራ የተፈጠርኩ ነኝ ብዬ ነው ቁጭ ብለው አላለም። ለካ እየገፈተረ ምድር አንተ የሚመጥንህ ፕሬዝዳንትነት ነው። የሚመጥነኝን ያውቃል በል እስኪ። አረ ነቃ በሉ ወገኖች፣ የሚመጥነኝን ያውቃል በል። ሃሌሉያ! የሚመጥነኝን ያውቃል እግዚአብሔር አምላክ። ፕሬዝዳንት ሲደርስ ራይት አደረገለት።